ዋል ነው ትናንትና ማለት ነው። ከዛ ቆይተን ቁጭ ብለን ኮፒሊንግ አርጎልኝ ቁጭ ብለን እኔ ያለው ባለቤት ያለ የባለቤቴ ጓደኛ አለ የባለቤቴ እህት አለች። ቁጭ ብለን ምግብ አቀራርበን ምናምን ቡና ፈላልተን ምግብ አቅርበን በሁለት ትሪ አቅርበን አንድ ለነሱ አንድ ለኛ እኔ በጣም በቃ ፊልም እየመሰለብኝ ነው። የእውነት ነው የምላችሁ። አቀራርበን በቃ ይኸው ብሉ ብዬ ለነሱ አመት በዓል አይደለ ለነሱ እኛም ለኛ አድርገን ዳቦ ነበረ ቡኖ ተፈላ። ቁጭ ብዬ እኮ ነው ምን አልኳተኝ ጠዋት ላይ ማለት ነው። ቆሻሻ ሞልቶ ነበረ። ብዙ ነሽ ቆሻሻውን አትጥዩም ስላተኝ ቆይሺ ትንሽ ቆይቼ ወርዳለሁ አለች። እኔ እኮ ገብዬ ነኝ አልገባኝም። እኔ እንደዚህ መሆኑን ተንኮል እንደታሰበብኝ አላውቅም። በዛ ላይ እኔ ነፃነት አድርጌ ቤቴ ክፍት ነው እንደ ሌሎቹ እኔ ቆልፌ አይደለም ውለው። ከዛ ቆይሺ በኋላ አለች ነው እሺ። ከዛ ቆይት አልኩኝና አሁንም አየሁት ቆሻሾ ሞልቶ ብዙ እቃው እኮ ቆሻሾ ሞልቷል። የት እንጣል አትጥይም ስላት እሺ ትንሽ አለችኝ። ኦኬ ብዬ አሁንም ተውኳል። ለካ ነፍሴ ፓስፖርቷን ምናምን እያስተካከሉላችሁ ነው። ይሄ እኮ ነው ያናደደኝ። እኔ ያናደደኝ የልጆቹ መጥፋት ሳይሆን እምነት መብላታቸው ብልግናቸው ማለት ነው። ከዛ ቡኖ ተቆላ ምናምን ዳቦ ተቆረሰ። አንዳንድ ስኒ ያዝን። አንዲት ደግሞ የሆነች ልጅ አለች እዚህ ኤልሳ የምትባል ከኢትዮጵያ ገና ካመጣው 3 ቀኗ ነው ምናምን ማለት ነው። ከዛ እሷ አለች ከዚህ ማለት ነው። እያወራኋቸው እየመከርኳቸው ነበር። ከዛ እዚህ ቁጭ ብለን ቡና እየጠጣን ምናምን እየተጫወትን ብዙ ነች የምትባለው የለችም። ከዛ ኤርሚ አንደኛዋ ልጅ ሲል አለች የት ሄዳ ነው ስል ኤልሳ የምትባለው ቆሻሻ ልትል ወጣ አለች። ለካ እነሱ ፊልም እየሰሩብኝ ነው። አናቴ ላይ ቁጭ ብዬ እኮ ነው ቁጭ ብዬ እናንተ እኔ አለው ኤርሚ ያለው ሁላችንም በሩ እኮ ክፍት ነው። ፊልም እየሰሩብኝ ሳስበው ሙሰልሰል ለካ እየሰሩብኝ ነበረ። ላይ ማለት አናቴ ላይ የተከታታይ ድራማ እየሰሩብኝ ነበረ። ከዛ ቆሻሻ ልጥል ወጣለች ስል ኦኬ ስልክ ያው ስልከኛ ጋር ነው የሚቀመጠው። ብዙ ጊዜ ኦፊስ እጅ ነው ስልክ የሚቀመጠው። ከሆነ ልክ ስራ ሲሄዱ ነው የምትሰጧቸው እና መደወል ከፈለጉ ግን ታስደውላላችሁ። የሚገርመው ከሳውዲ ስለመጣ ያው እነዚህ እኮ ነው አናቴ ላይ ሙሰልሰል ነበር ሲሰሩብኝ የሰነበቱት። ከዛ ከሳውዲ የመጣችው ስልኳን ይዘው ሰንብታለች። ከመጣ አስቶ አልተቀበልኳትም ኢንተርኔት ሞቸላት ምናምን ማለት ነው። ከዛ መቸለት ነው ይችኛዋ ከኢትዮጵያ ስትመጣ ስልክ የላትም። እቺ ስልክ ስለላት እቺ ስልክ ስላላት እንዳይደብራት ብዬ ኮፒሊንግ አርጉልኝ ጋይስ እንዳይደብራት ብዬ ምን አደረኩኝ? እሷ ስልክ ስለሌላት አንቺ ስልክ ስላለሽ ይደብራታል ስልኩን አስቀምጭ ብዬ ተቀብያት ቁጭ አደረኩ። ከዛ ቤተሰቦችን ማውራት ትፈልጊ ታወሪያለሽ። ከዛ ትናንት ቤተሰብ ላውራ ስትለኝ እሺ እሰጥሻለሁ አንዴ ምግብ ላቅርብና እሰጥሻለሁ አልኳትኝ። ቁም ሳጥኔ ክፍት ነው፣ ክላሴ ክፍት ነው። ይገባሉ እንደፈለጉ ነው የሚሆኑት። እኔ ቤት ችግር የለውም። ከክላሴም ጥሩ አስተማራችሁኝ። ከዚህ በኋላ ለሚመጡት በጣም ጥሩ ትምህርት ሰጣችሁኝ። ክፉ እንድሆን ያደረጋችሁኝ። እኔ ደግሞ ግን ክፉ አልሆንም ደግነቱ ማለት ግን ጥሩ ትምህርት ነው። ይገቡላችሁና ክላሱ ላይ አይደለም የሚቀመጡት ፊልም ሲሰሩብኝ አይደል የሰነበቱት። አንደኛዋ መሳይ ያልኳት የባሌት ስልክ ማስጫት ለልጅቷ ስትል የት ነው ቁም ሳጥኗ ላይ ፊት ለፊት አልኳት። ሂዳ ስትፈልገው የለም። ለካ ያኔ ልጅቱ ስልኩን ይዛ ወጣ ሄዳለች። ስልኩንም ፓስፖርቷንም ይዛ ፊት ለፊት ነው እቃው የለም። ከዛ የለም ትለኛለች። ሰጥሻ ስላት አላገኙትም የቱ ጋር ነው ትለኛለች። እሷም ደግሞ አላየቻትም። እዚህ ጋር እኮ ነው ፊት ለፊት ስላተኝ ሄዳ ደግማ ስታየው የለም። ከዛ የለም አልኳት። እሺ አልኩኝና አንደኛዋ ሲል ኤርሚ ቆይ እኔ ልሰጣት ስል አንደኛዋ ሲል ያቺኛዋ ኤልሳ ተብያዋ ቆሻሻ ልጥል ወርዳለች ተባለ። ኦኬ እዛ ቡኖም ተቀዳ አንድ ኬክ ሁላ ነበር። ኬኳ አንደኛዋ ኤልሳም ትባላማ ማለት ይሄኔ እየሰማችሁኝ ነው እየሰሙኝ ነው። ሁለቱም ይሰሙኛል። በነገራችን ላይ እህቶቻቸውም ይሰሙኛል። በላይ ነው ያመጣዋቸው። ቁጭ ብለው ቡናቸውን እየጠጡ ነበረ። እየጠጣኝ ከኛ ጋር ቁጭ ብላ ዳቧን በልታ ኬኳን በልታ ቡናዋን ጠጥታ ምናምን ኪዳነ ምሕረትን የምሬን ነው የምላችሁ ቁጭ ብላ እንደዚህ ወንበሩ ላይ እንዲህ ነው ቁጭ አለችው ማለት ነው። እንደዚህ እዚህ ላይ እኛ ፊት ለፊት ነን። ከዛ ቡናዋን ጠጣ ምናምን ወጣኝ። መሳይ ስልክ ተደውሎበት መሳይ ብዬ ስጠራ የለች አልሰማኘችኝም። ከዛ ኤልሳ ስል አልሰማችኝም የለች። ከዛ መሳይ መጣኝ። ምንድን የምጠሪው ስለ እነ ኤልሳ የለችም ስል ልጆቹ እኮ የሉም ትለኛለኝ። ማለት የሉም ሽንት ቤት ስናይ የሉም፣ ኪችን ስናይ የሉም ማለት የሉም። ደግሞ አንድ ነው እዚሁ ቁጭ ነን። በሩና የሳሎኑ በርና ዋናው በር አንድ ነው። የሉም ትለኛለኝ። እንዴት የሉም ሳይ የመሰለኝ ቆሻሻ ሊጥሉ ወጥተው ሲመለሱ እመቤቴን ድራማ እኮ ነው ሳስበው ስቃለሁ። ሲመለሱ የቤት ቁጥሩ የጠፋቸው ነው የመሰለኝ እና ኧረ አትቀልጅ ፓስፖርቱ የለም ሳይ
ነው እንዲህ ፊት ለፊት ክላሳችን ክፍት ነው። ፓስፖርት ስናይ የለም እንዴ ስልኩ የለም። ለዛ ነው እንዴ እንዴት አብረው ሊወርዱ እንዴት የሉም? የሆነ ተምታታብኝ፣ የሆነ ብዥም አለብኝ። ከዛ ቁጭ አደረኳትና ህፃኗን ሰውም ነበረ አንድ የኤርሚ ጓደኛ እሱም ነበረ። ወረድኩኝ። ከዛ ስንወርድ እኔና መሳይ ተከታትለን ወረድን። ቤቱ ከጠፋቸው ብለን ማለት ነው። ስንወርድ የሉ። አስፓልቱ ድረስ ሄድኩኝ። ለምን ሌት ሆነን እነሱ ከሄዱ እኔ ቆይቼ ነው የወረድኩትኝ። እኔ ከዛኛው ክላስ ቁጭ አሉ ነው የመሰለኝ። ነፍሶቼ ቁምሳጥኔን ከፍተው ያስቀመጥኩትን ብር ይዘው፣ ያስቀመጥኩት ድርሃም ነበረ ያስቀመጥኩትን ብር ይዘው፣ አንደኛዋ ስልኳንና ፓስፖርቷን፣ አንደኛዋ ፓስፖርት ብቻ ነው ፓስፖርቷን ያስቀመጥኩት እኔ ዝም ብዬ ብርም እንዲህ ነው ፊት ለፊት ቁጭ የማደርገው የተቀመጠ ብር የስራ ብር ማለት ነው የኔ ይዘውት አሸሸ ገዳይ ብለዋል።